ሰላም ጋይስ እኔ አሁን ያለሁት እቤት አይደለም ማለትም የኔ ማዳም ሌላ ሀገር ሄዳ ማለት ነው እህቷ ቤት አስቀምጣኝ ሄዳለች። የሄድኩበት ቤት ደግሞ በጣም ነው ስራ የሚበዛው በጣም ከምነግራችሁ በላይ ማለት ነው። በተለይ ልብስ መተኮስ እጅግ በጣም የቤቱ ከባዱ ስራ ልብስ መተኮስ ነው። ስለዚህ አሁን ጓደኛዬ ማለትም ከዚህ በፊት አይቻት አላቅም ሌላ ነበረች እሷ ሄዳ ስራ ስለሚከብድ ሄዳ ሌላ አምጥተዋል። እቺ ከመጣች ገና አንድ ወሯ ነው ማለት ነው። እና በጣም ብዙ የተጠራቀመ ልብስ አለ የሚተኮስ። እሷ ወደ ታች ሄዳለች ለጽዳት፣ እኔ ደግሞ በጠዋት ተነስቼ ኤክሰርሳይዝ ሰራለሁ ሁሉ ጊዜ ማለት ነው። ግን ዛሬ ኤክሰርሳይዝ መስራቱ ይቅርብኝና ልብሱን ተኩሼ እስቲ ሰርፕራይዝ ላድርጋት። ምክንያቱም በጣም ብዙ ነው ያለው። እኔ አላቅም እንዴት እንደምትተኩሰው እያሰብኩ ነበርና ይሄ ሁሉ እንዴት ጨርሳ እንደገና ላይ በላይ ነው የምታጥብ። እንደገና ውጪ በጣም ብዙ ያሰጣችው ልብስ አለ፣ የሚታጠብ ደግሞ በጣም ብዙ አለ። እንዴት ነው የምትጨርሰው እያልኩኝ ለራሴ እየጠየቅኩኝ ነበርና ስለዚህ የዛሬ ኤክሰርሳይዝ ይቅርብኝ፣ ልብሱን ተኩሼ ጨርሼ ሰርፕራይዝ አደርጋታለሁኝ። እንደዚህ በአጋጣሚ እንኳን ስንሄድ እነሱ ሲሰሩ ስናይ ቁጭ ነው የምንለው ወይ ስልክ ይዘን ነው። ይህንን እኔ ከየት እንዳመጣሁት ልንገራችሁ። ማለት ይሄ የመተጋገዝ ሀሳብ በፊት አልነበረኝም እውነት ለመናገር። ብሄድ እንኳን እንደዚህ እንግዳ ሆኜ ብሄድ የድርሻዬን ስራ ከጨረስኩኝ በኋላ ቁጭ ነበር የምለው እንጂ እንደዚህ የመተጋገዝ እንትን ብዙም አልነበረኝም። እና በጣም ልብ የሚነካ የሚገርም ነገር ልነግራችሁ ነው በዚሁ እግረ መንገዴ፣ ለእናንተም ትምህርት ይሆናችኋል። የሆነ ቦታ ሄድኩኝ እንደዚሁ። እዛ ቤት ያሉት 4 ናቸው። 3 ኢትዮጵያውያን ናቸው፣ አንዷ ደግሞ የፊሊፒን ዜጋ ናት። 2ቱ ጽዳት ነው የሚሰሩት እና አንድ ፊሊፒኗና ኢትዮጵያ፣ አንዷ ደግሞ ልጆች ይዛሉ። ጽዳት አንድ ላይ የሚሰሩት የቤት መጥረግ መወልወል ምናምን ነው። ልብስ ሲታጠብ ደግሞ አንደኛዋ ታጥባለች፣ የታወቀ ነው። በቃ ማዳም አከፋፍላ ሰጣችኋለች። ቤት አጽድታችሁ ከጨረሳችሁ በኋላ አንቺ ልብስ ጠቢ፣ አንቺ ደግሞ ተኩሺ ብላታለች። እና እዛ በነበርኩበት ቀን ማለት ነው ጽዳታቸው ጨርሰው መጡ። አንደኛዋ ልብሷን አጥባ ጨርሳለች ኦልሬዲ። እንደገና ደግሞ በማሽን ስለሆነ የሚታጠበው ብዙም አይከብድም፣ ጨምራ ቁጭ ማለት ትችላለች። የምትተኩሰዋ ግን በጣም ይበዛባታል በጣም። እና ተጠራቅሟል፣ በጣም ብዙ ልብስ ነው ያለው። ትከሻዋ ታማለች ልብስ የምትተኩሰዋ ማለት ነው። ምክንያቱም ብዙ ልብስ ነው የምትተኩሰው በየቀኑ። ዩኒፎርም አለ፣ የአባትየው ልብስ፣ የልጆቹ ልብስ ምናምን። እና ልጆች የምትጠብቀዋ ሀበሻዋ ተነስታ እሷ መተኮስ ጀመረች። እና ይቺ ምን ታዩ፣ ያንቺ ስራ እኮ አይደለም ግዴታሽ አይደለም፣ እኔ ራሴ ተኩሳለሁ ታይ ምናምን ትላለች። አንቺ አሁን ልጆቹ ሲመጡ እንደሱ ጋር ትይጃለሽ፣ እስከዛ እረፍት አድርጊ ይቅርብሽ ምናምን ትላለች። ይቺ ደግሞ አላስቻላትም፣ በእውነት አላስቻላትም። እና ተነስታ መተኮስ ጀመረች። እሷ ውስጥ ያየሁት ደግነት በጣም ነው የገረመኝ። ምክንያቱም ለሊት ተነስታ መሳቃ ቋጥራ ምናምን ነው። እንደነዛ ቁጭ ብላ ስልኳን ማየት ትችላለች፣ ጌም መጫወት ትችላለች፣ ኢንተርኔት ስላለ ቲክቶክ ማየት ትችላለች። ግን የእሷ ስራ እንኳን ሳይሆን ቀርቶ ተነስታ የእሷን ልብስ ስትተኩስ ስታግዛት ምናምን አይቼ በጣም የገረመኝ። በቃ ደግነት ነው። አንዳንዴ በገንዘብ ልንገዛቸው ማንችላቸው ብዙ ነገሮች አሉና ከሷ ተመሪያለሁ። እውነት እሷ በጣም ብዙ ነገር ተመሪያለሁና አሁን በሄድኩበት አጋጣሚ ሌላም ቦታ ልጅ ስራ ሲበዛበት ሳይ አያስችለኝም። ተነስቼ አቅሜን ያህል ለማገዝ ሞክራለሁና
እናንተም በተቻላችሁ መጠን ደግ ሁኑ። እንደዚህ በሄዳችሁበት አጋጣሚ ወይም ደግሞ እናንተ ጋር ሲመጡ መተኛ የሌላቸው የማትሰጡ አላችሁ፣ የእውነት አላችሁ። እኔ ብዙ ጊዜ ስለምዞር ይገጥመኛልና መኝታ እንኳን ባይኖር አጠገባችሁ እንኳን የማታስተኙ አላችሁ፣ የእውነት ሀበሻ ለሀበሻ ሆኖ ማለት ነው። በተለይ ስልክ ላይ ሌሊት ስልክ ስትኮረኩሩ የምታድሩ ለራሳችሁ ለእንቅልፍ ጊዜ የሌላችሁ፣ ራሳችሁ ለማዳመጥ ጊዜ የሌላችሁ በጣም ብዙ የሀገራችን ዜጎች አላችሁ እና እባካችሁ ሌሊት ለእንቅልፍ ብቻ ተጠቀሙበት። ስልክ አስፈላጊ ከሆነ ቤተሰብ ካልሆነ በስተቀር ሀገር ምድሩ ሙሉ ስታወሩ ነው የምታድሩት። ሌሊቱን ሙሉ ስትለፈልፉ ስታወሩ ነው የምታድሩት። ምን ጊዜ ነው የምትተኙት? ተኙ። እንቅልፍ በጣም ወሳኝ ነው። ምክንያቱም አሁን ላይ በጣም ሙቀት ነው ውጪ፣ ይደክማል፣ ድካም አለ። ውሃ በደንብ ካልጠጣችሁ፣ እንቅልፍ በደንብ ካልተኛችሁ ሰውነታችሁ ምንም ሊያገግም አይችልም እና በተቻላችሁ መጠን ጊዜያችሁን እራሳችሁ ላይ አተኩሩበት። ለራሳችሁ ጊዜ ይኖራችሁ። ከስራ የተረፈቻችሁ ሰዓት ስፖርት በመስራት ጥሩ ነው ለጤንነት። ውሃ ጠጡ። እንቅልፍ ደግሞ ያለቻችሁ ትርፍ ሰዓት እረፍት አድርጉባት እና ከዛ ደግሞ ለስራ የሚሆን በቂ ኤነርጂ ይኖራችኋል። ስልክ ላይ ብዙ ጊዜ እንትን አትበሉ። የምትፖስቱ ከሆነ ምናልባት ያ ፖስቷትን ነገር ስሩ፣ ፖስቱና ከዛ ደግሞ ለራሳችሁ ጊዜ ይኖራችሁ። እኔ ቤት በመሆንበት ሰዓት ስራ አይበዛብኝም፣ ብዙ ትርፍ ጊዜ ነፍን ያለኝና ግን እቺ ትርፍ ጊዜን አላባክናትም፣ በአግባቡ እጠቀምባታለሁ። ሌላ ተጨማሪ ስራ ሰርቼ ገቢ ማግኘት ባልችልም ህጉ ስለማይፈቅድልኝ፣ ሴትዮዋም ስለማትፈቅድልኝ፣ ግን ደግሞ ራሴ ላይ እሰራበታለሁ። መጽሐፍ፣ ኦዲዮ ቡኮች አሉ። ዩቲዩብ ላይ ብትገቡ በጣም ጠቃሚ ኦዲዮ ቡኮች አሉላችሁ እኮ ታገኛላችሁ። መንፈሳዊ ነገር፣ ሙስሊም ሆኖ ክርስቲያን መንፈሳዊ ነገር ይኖራል ዩቲዩብ ላይ። ነፍ ነው። ባይ ዘ ዌይ ጋይስ ለረፍት ሂጄ ነበረ ኢትዮጵያና ሂጄ 3 ወር ቆይቼ ነው የመጣሁት። እውነት ለመናገር ለማረፍ አልነበረም የሄድኩት። በቃኝ ብዬ 2 ዓመት ሰራሁኝና ያለችኝን ይዤ እኔ ጠንቃቃ ነኝ ከምነግራችሁ በላይ ገንዘብ ላይ ጠንቃቃ ነኝና 2 ዓመት ሰርቼ ያቅሜን ያህል ይዤ በቃ ስራ ሰራበታለሁ ብዬ ሄድኩኝ እና እንደ ቅዴ መሰረት ሄዳለኝና ከፋት የተወሰነ ነገር ከፋትኩኝ ከቤተሰብ ጋር ሼር ምናምን አድርገን ማለት ነው። ግን እንዳሰብኩት አልሄደም። ከተከፈተ በኋላ እንዳሰብኩት ሊሄድልኝ አልቻለም። 3 ወር ቆየሁኝና ተመልሼ መጣሁኝ። አሁን ደግሞ እግዚአብሔር ቢፈቅድ እናንተም ብታግዙኝ፣ ሰብስክራይብ ብታደርጉኝ፣ ዩቲዩብ ላይ ትንሽ አክቲቭ ብሆንና ብሰራ እኔ እዚህ የመቆየት እቅድ የለኝም። ምክንያቱም ብዙዎች አሉ 10 ዓመት 20 ዓመት 10 ምናምን ዓመት የቆዩ ግን ስቲል ምንም የሌላቸው በጣም ምስኪን እህቶቻችን አሉና ከነሱ ትምህርት ወስዳለሁ። እንደነገርኳችሁ ብዙ ጊዜ ሰዓቴን የማሳልፈው ትምህርት ተኮር ነገር ላይ ነውና ለህይወት የሚጠቅመኝ ነገር ላይ ነው ሰዓቴን የማሳልፈውና እሰማለሁ ብዙ ታሪኮች። እንደዚህ ዓመት ቆይቼ ይሄን ያህል ሰርቼ ግን ምንም የለኝም እንዴት ሀገሬ ልግባ የሚሉ በጣም ብዙ እህቶች አሉና የእውነት ከነሱ ነው ትምህርት ወስዳለሁ። እናንተም ትምህርት ወሰዱበት። ዩቲዩብ ብትከፍቱ እርስ በራሳችን ብንተጋገዝ ሁሉም ሰው አያልቅም አይደለ? እኛ ላይ የሚቆረጥ ነገር የለም። አሁን እኔ ሰብስክራይብ ባደርጋችሁ ከኔ ኪስ የሚወጣ ነገር የለም። ላይክ ባደርጋችሁ ከኔ ኪስ የሚወጣ ነገር የለም። ስለዚህ እርስ በራሳችን እንደዚህ ብንተጋገዝና ሀገራችን ገብተን መስራት ብንችል ደስ ይለኛልና ሰብስክራይብ አድርጉኝ። በድጋሚ ሀገሬ ገብቼ ከቤተሰቦቼ ጋር ጥሩ ጊዜ እንዲኖረኝ የእናንተ እርዳታ ያስፈልገኛልና እባካችሁ ሰብስክራይብ ማድረጉን እንዳትረሱ።